እንደ ጉድለት ባልቆጥረው የዶክተር አብይ መንግስት በኢትዮጵያ ውስጥ ከዚህም በፊት ያልተሞከረውን ነገር ነው የሞከረው። ይሄ ማለት ቅድም እንዳልኩ ኮሽ ባለ ቁጥር ሰው አለመግደል፣ ሰው መብቱን ጠየቀ ተብሎ ወቅቱ አለመግደል፣ ከአግባብ ውጪ አለማሰር፣ በፍርደ ገምድል አለማሰር፣ እስር ቤት ሰውን አለማጠራቀም፣ ይሄን ነገር ነው ያላረጉት። ለረጅም ጊዜ ግን ይሄ ነበር ሲሆን የነበረው። ያን እንደ ጉድለት አለበት ነባራዊ ሁኔታ እኔ ነኝ አንደኛ እኔ ነኝ በሚል ተልካሻ ምክንያት እየተደነቃቀፍን ምናልባት የተገኘችውም ራሱ ወደ ኋላ ስትራፕ አርጋ ሌላ ዋጋ እንዳታስከፍለን ጥንቃቄው የሚያስፈልገው ያ ነው። ግንባሬን እንጂ ጀርባዬን ከመታችሁኝ የሚለው አባባል ምናልባት ረጅም ጊዜ አይደለም ማን ግንባሩን ሲሰጥ እንደነበረ ጀርባም እኮ ሲገኝ ነው የምትመታው። ጀርባውም ምናልባት በቦታው ላይ ተገኝተ ቻሌንጁ ሲበረታብህ ስታፈገፍግ ይሆናል። ምናልባት ጀርባውንም ያልሰጠስ ቢኖር ኢትዮጵያ ደሃ አይደለችም። ኢትዮጵያ ከ80 በላይ ቋንቋ የሚነገርበት ሀገር ናት። ያን ፕሮሞት አድርገህ ለዓለም ማሳወቅ ነው። ምንድነው ከኔ ውጪ ወደ ውጪ ያ ነው ሁሌ እኛን እንድንጠላለፍ የሚያደርገን። ይወደድም ይጠላም ተለማመደው፣ ይሄን እኩልነትን ተለማመደው፣ መቻቻልን ተለማመደው። እማትለማመድ ከሆነ ዋጋ ነው የሚያስከፍለው ብትለው ባትለው። ምናልባትም እኮ አንተ ዘረኛ ነው ስትለኝ የዘረኝነት ትርጉም ገብቶ ሊሆን ይችላል እኮ። ዘረኛ ነው ብለህ ስትለኝ እኔ ስለ ዘረኝነት ማላቀውን ያው ሌባ እናት ልጇን አታምንም እንዳልኩት አንተ ከኔ ቀድመ ዘረኛ ስለነበርክ ሊሆን ይችላል እኮ። እንደ ከዚህም በፊቱ ዲቫይድድ አድርጌ አንዱን ማህበረሰብ የራሴን አመለካከት እጭንበታለሁ ካለ እሱ ድሮ ቀረ። ለሀገር የሚያስብ ሰው፣ ለእኩልነት የሚያስብ ሰው፣ ስፔሻሊ ሀገር እንደ ሀገር እንድትቀጥል የሚያስብ ሰው እንደዚህ አይነት ነገሮችን ባያስበው መልካም ነው። እንደ ጉድለት ባልቆጥረው የዶክተር አብይ መንግስት በኢትዮጵያ ውስጥ ከዚህም በፊት ያልተሞከረውን ነገር ነው የሞከረው። ይሄ ማለት ቅድም እንዳልኩ ኮሽ ባለ ቁጥር ሰው አለመግደል፣ ሰው መብቱን ጠየቀ ተብሎ ወቅቱ አለመግደል፣ ከአግባብ ውጪ አለማሰር፣ በፍርደ ገምድል አለማሰር፣ እስር ቤት ሰውን አለማጠራቀም፣ ይሄን ነገር ነው ያላረጉት። ለረጅም ጊዜ ግን ይሄ ነበር ሲሆን የነበረው። ያን እንደ ጉድለት አልቆጥረውም።